ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። ዛሬ የምነግራችሁ ታሪክ ልክ እንደ ተረት ሊመስል ይችላል። ነገር ግን ይህ በታሪክ መዛግብት በግልጽ የሰፈረና የብዙዎችን ሕይወት የቀጠፈ እውነተኛ ክስተት ነው። እስቲ አስቡት፣ መንገድ ላይ እየሄዳችሁ ነው። በድንገት አንዲት ሴት በከፍተኛ ስሜት ስትጨፍር ታያላችሁ። መጀመሪያ ላይ ደስተኛ መስላ ትታያችኋለች። ነገር ግን ጭፈራው ለሰዓታት ከዚያም ለቀናት ይቀጥላል። ሰውነቷ በድካም እየተዝለፈለፈ፣ እግሮቿ በደም እየተጨማለቁ፣ እሷ ግን ማቆም አትችልም። ይባስ ብሎም ሌሎች ሰዎች እየመጡ ጭፈራውን ይቀላቀላሉ። ይህ በፈረንሳይ ስትራስቡርግ ከተማ የተከሰተው የጭፈራ ወረርሽኝ ምንድን ነው? ሰዎቹን እንዲጨፍሩ ያስገደዳቸውስ ምንድን ነው? እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በሐምሌ ወር 1518 ነው። ፍራው ትሮፊያ የተባለች አንዲት ሴት ወደ ጠባብ የከተማዋ መንገድ ወጣችና በድንገት መደነስ ጀመረች። ምንም ሙዚቃ የለም፣ ምንም አይነት ባህል የለም። ዝም ብላ ትጨፍራለች። ባሏ ተለማመጣት። ጎረቤቶቿ እንድታቆም ይጠይቋት ነበር። እሷ ግን መስማት አትችልም። ጭፈራው ለ6 ተከታታይ ቀናት ቀጠለ። በአንድ ሳምንት ውስጥ ሌሎች 34 ሰዎች ጭፈራውን ተቀላቀሉ። በአንድ ወር ውስጥ ደግሞ ቁጥሩ ወደ 400 ደረሰ። ከተማዋ በጭፈራ ተሞላች። ነገር ግን ይህ የደስታ ጭፈራ አልነበረም። የሰዎቹ ፊት በፍርሃትና በስቃይ የተሞላ ነበር። ማቆም ይፈልጋሉ፣ ነገር ግን ሰውነታቸው ይታዘዝላቸው አልነበረም። የከተማዋ አስተዳዳሪዎችና የሃይማኖት መሪዎች ተጨነቁ። ይህ ምንድን ነው ብለው ሐኪሞችን አማከሩ። በወቅቱ የነበሩ ሐኪሞች የሰጡት መልስ የሚገርም ነበር። ችግሩ የመጣው ከደማቸው መፍላት እንደሆነ ገለጹ። መፍትሔው ደግሞ ይባስ የሚገርም ነበር። ጭፈራውን እንዲያቆሙ ከፈለጋችሁ የበለጠ እንዲጨፍሩ ፍቀዱላቸው የሚል የሚገርም ምክር ሰጡ። መንግሥት ትልቅ መድረክ እንዲዘጋጅ አደረገ። ሙዚቀኞችን ቀጠረ። ጠንካራ ወንዶች ደግሞ ደካሞቹን ደግፈው እንዲያስጨፍሩ ተደረገ። ውጤቱ ግን አሳዛኝ ሆነ። ሰዎች በልብ ድካም፣ በስትሮክና በከፍተኛ ድካም እየወደቁ መሞት ጀመሩ። በቀን እስከ 15 ሰዎች ሕይወታቸው ያልፍ ነበር። ይህ እንቆቅልሽ ለዘመናት ሳይንቲስቶችን ሲያከራክር ቆይቷል። 3 ዋና ዋና ግምቶች አሉ። የመጀመሪያው ኤርጎቲዝም። በዳቦ ውስጥ የሚገኝ አንድ አይነት ፈንገስ ሰዎቹን ለአእምሮ መታወክ ዳርጓቸዋል ተብሎ ይታሰባል። ይህ ፈንገስ እንደ ኤልኤስዲ አይነት ቅዠት ውስጥ የሚከት ንጥረ ነገር አለው። ነገር ግን ይህ ንጥረ ነገር ሰዎችን እንዲጨፍሩ ሳይሆን የደም ዝውውራቸውን እንዲዘጋ ነው የሚያደርገው። ስለዚህ ይህ ግምት ብዙም ተቀባይነት አላገኘም። ሁለተኛው ቅዱስ ቪተስ። በወቅቱ የነበሩ ሰዎች ይህ የእግዚአብሔር ቁጣ ነው ብለው ያምኑ ነበር። ቅዱስ ቪተስ ሰዎችን የመርገምና የማስጨፈር ሥልጣን አለው የሚል እምነት ስለነበራቸው በደረሰባቸው ስነ ልቦናዊ ጫና ምክንያት በጅምላ እብደት ውስጥ ገብተው ሊሆን ይችላል። የመጨረሻው ደግሞ ከፍተኛ ረሃብና ጭንቀት። በ1518 አካባቢ በከተማዋ ከፍተኛ ረሃብና በሽታ ነበር። ይህ ከፍተኛ ጭንቀት አእምሮአቸውን ስቶት ውስጥ እንዲገቡ አድርጓቸው ሊሆን ይችላል ተብሎ ይገመታል። ጭፈራው ለወራት ከቀጠለ በኋላ በሕይወት የተረፉት ሰዎች ወደ ተራራማ ቦታ ወስደው እንዲጸልዩ ተደረገ። ቀስ በቀስም ጭፈራው እየቀነሰ መጣ። ነገር ግን የታሪክ ተመራማሪዎች እስከ ዛሬ ድረስ እንዴት በአንድ ጊዜ በመቶዎች የሚቆጠሩ ሰዎች ተመሳሳይ ድርጊት ሊያደርጉ ቻሉ የሚለውን ጥያቄ መመለስ አልቻሉም። የዛሬው ታሪካችን ይህንን ይመስላል። የሰው ልጅ አእምሮ ምን ያህል ምስጢራዊ እንደሆነ የሚያሳይ ትልቅ ክስተት ነው። እናንተስ ምን ይመስላችኋል? ሰዎቹን ያስጨፈራቸው ምንድን ነው? ሳይንሳዊው ምክንያት ወይስ ሌላ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።